ጤና ይስጥልን። ይህ ቁም ነገር ሚዲያ ነው። ፓርላማው በዲያቆን ዳንኤል ክብረት የቦርድ አባልነት ሹመት ላይ ሲጨቃጨቅ አረፈደ። የሕዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው 5ኛ ዓመት 14ኛ መደበኛ ስብሰባ ላይ በጠቅላይ ሚኒስትር ዶክተር አብይ አህመድ የቀረቡትን የኢትዮጵያ ፕሬስ ድርጅት የቦርድ አባላትን ሹመት መርምሮ አጽድቋል። በዚህ የዛሬው የፓርላማ ውሎ ላይ ለኢትዮጵያ ፕሬስ ድርጅት የቦርድ አባልነት ከቀረቡት 8 ተሿሚዎች መካከል የዲያቆን ዳንኤል ክብረት እጩነት የፓርላማ አባላቱን ሲያጨቃጭቅ ነው የዋለው። የቦርድ አባላቱ ተሿሚዎች ማንነትን በፓርላማው የመንግስት ተጠሪ ሚኒስትር ዴኤታ አቶ መስፍን ቸርነት ከተነበበ በኋላ በርካታ የምክር ቤት አባላት በዲያቆን ዳንኤል ክብረትና በአቶ ኦባንግ ሜቶ ላይ ጥያቄዎችን አንስተዋል። ዲያቆን ዳንኤል ክብረት በተለያዩ አጋጣሚዎች የሃይማኖት ዕውቀቱን መሰረት በማድረግ ህዝብን ከህዝብ ጋር የሚያቀራርብ ሳይሆን የሚከፋፈል ንግግር ሲያደርግ እንደነበር የጠቀሱት አንድ የምክር ቤት አባል ይህ ግለሰብ አሁን በዚህ የቦርድ አባልነት ውስጥ ተካቶ መቅረቡ ምክር ቤቱን መናቅ ነው ብለዋል። አንድ ሌላ የምክር ቤት አባል በበኩላቸው ዲያቆን ዳንኤል ክብረት ከፋፋይ የሃይማኖት ንግግር የሚያደርግ እንደሆነ ፀሐይ የሞቀው ጉዳይ እንደሆነ ገልጸው ቀደም ሲል ተሾሞ በነበረበት የፕሬስ ድርጅት የቦርድ አባልነት ለመቀጠል አይመጥንም በማለት ተቋማቸውን አሰምተዋል። ሀገር የሚያፈርሱ ንግግሮችን በማድረግና በማህበራዊ ሚዲያ ላይ በማሰራጨት ከሚታወቁ ሰዎች መካከል አንዱ ዲያቆን ዳንኤል ክብረት መሆኑን የጠቀሱት ሌላ የምክር ቤት አባል ከእርሱ የተሻሉ ሰዎችን ለመሾም ለምን እንዳልተሞከረ ማብራሪያ ጠይቀዋል። በዲያቆን ዳንኤል ክብረት ላይ የቀረበውን ተቃውሞ ከግምት ያስገቡት የምክር ቤቱ አፈ ጉባኤ አቶ ታገሰ ጫፎ በዳንኤል ክብረት ላይ ብቻ የተለየ ውሳኔ አሳልፈን ወደ ድምፅ መስጠት ስነ ስርዓት ብንሄድ ይችላል የሚል ሀሳብ አቀርበው ተቀባይነት በማግኘቱ የምክር ቤቱ አባላት በዲያቆን ዳንኤል ክብረት እጩነት ላይ ድምፅ እንዲሰጡ አድርገዋል። በዚህ መሰረት ዳንኤል ክብረት በእጩነት ሊቀርብ ይገባል በሚል 146 ድምፅ ሲሰጥ 129 አባላት ተቃውሟቸውን ገልጸዋል። 29 አባላት ደግሞ ድምፀ ተአቅቦ ላይ ተመዝግበዋል። ነገር ግን ውጤቱ አፈ ጉባኤው እንደገለጹት የሰጠነው ድምፅ በትክክል አልተቆጠርም ያሉ የምክር ቤት አባላት ተቃውሞ በማሰማታቸው በምክር ቤቱ የሥነ ስርዓትና የአባልነት ስነ ምግባር ደንብ በተደነገገው መሰረት በዲያቆን ዳንኤል ክብረት ላይ ድጋሚ ድምፅ እንዲሰጥ ተደርጓል። ለሁለተኛ ጊዜ በተሰጠው ድምፅም 148 ሰዎች ድጋፋቸውን ሲሰጡ 126 ሰዎች ተቃውሞ 24 ሰዎች በድምፀ ተአቅቦ ተመዝግበዋል። በዚህ የቦርድ አባላት ሹመት ወቅት ከቀረቡት የቦርድ አባላት መካከል አንዱ የሆኑት አቶ ኦባንግ ሜቶ ከዜግነት ጋር በተያያዘ ጥያቄ የቀረበባቸው ሲሆን የካናዳ ዜግነት ላለው ሰው በቦርድ አባልነት ሊሰራ ይችላል አይችልም በሚለው ጥያቄ ላይ ምላሽ ሳይሰጥ ነው ወደ ድምፅ መስጠት ስነ ስርዓት የተገባው። በቀረቡት 8 የቦርድ አባላት ላይ ድምፅ ተሰጥቶም በ28 ድምፅ ታቅቦ የኢትዮጵያ ፕሬስ ድርጅት የቦርድ አባላት ሆነው በመሰየም የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ አማካኝነት ቃለ መሐላ ሲፈጽሙ ዲያቆን ዳንኤል ክብረት በስፍራው አልነበረም። ይህ ቁም ነገር ሚዲያ ነው።